የመንገድ ሀብት አጠቃቀም መንገዶች ለማህበራዊና ኢኮኖሚያዊ አገልግሎት በብቃት እንዲውሉ በጥራት እንዲጠበቁና ከጉዳት እንዲጠበቁ ማድረግ ነው። የአስተዳደር የገንዘብ የሰው ኃይልና የቁሳቁስ ግብዓቶችን በማቀናጀት ዘላቂ የመሰረተ ልማት አገልግሎትን ማረጋገጥንም ያካትታል። የአዲስ አበባ ከተማ መንገዶች ባለስልጣንም የመንገድ መሰረተ ልማት ግንባታዎችን ሲያካሂድ የጎርፍ ፍሰትን ለመቆጣጠር የውሃ ማስተላለፊያ ቦዮችንና የማንሆል መዋቅሮችን አብሮ ይገነባል። ይሁን እንጂ የፍሳሽ ማስወገጃዎች ላይ የሚደርሱ የተጠቃሚዎች ግዴለሽነት፣ የቆሻሻ ማከማቸትና የክዳኖች መጥፋት በክረምቱ ወቅት ለሚፈጠር የጎርፍ መጥለቅለቅ ዋና ምክንያቶች ናቸው። የአዲስ አበባ ከተማ መንገዶች ባለስልጣን የኦፕሬሽን ዘርፍ ምክትል ዋና ዳይሬክተር ኢንጂነር ታከለ ሉለና ባለስልጣን መስሪያ ቤታችን በየአመቱ 2-3 ጊዜ የድሬኔጅ ማጽዳት ስራዎችን እያከናወነ ይገኛል። ይህ ድሬኔጅ ማኑሎች፣ የድሬኔጅ የውሃ የጎርፍ ማስወገጃ ቦታዎች በዋናነት የሚደፈኑት ከህብረተሰቡ በሚጣሉት ቆሻሻ ከቤቱ ህብረተሰቡ ቆሻሻ ከቤቱ አውጥቶ እነዚህን ድሬኔጅ ማኑሎች ውስጥ የውሃ ማስወገጃ ውስጥ እየጣለ ውሃ በሚፈልገው መስመር ማሄድ አይችልም። ይሄ ደግሞ ወደ መንገዱ እየተመለሰ የትራፊክ እንቅስቃሴ ላይ እንቅፋት የሚሆንበት በሰው ህይወት ላይ አደጋ የሚያደርስበት ሁኔታዎች ነው እያየን ያለነው ማለት ነው። የመንገድ ሀብት አጠቃቀም ጉድለት መንገዶች ከመገንባታቸው በፊት ወይም ከተገነቡ በኋላ በሚደረግ አያያዝ ጥገናና ክትትል ላይ የሚታዩ ድክመቶች ናቸው። ይህ ችግር ከፍተኛ የበጀት ብክነትን፣ የመንገድ እድሜ ማጠርንና የትራፊክ ፍሰት መጓተትን ያስከትላል። በየአመቱን በመቶዎች የሚቆጠሩ ኪሎ ሜትሮችን የሚሸፍኑ የመንገድ ዳር የፍሳሽ ማስወገጃ መስመሮችን ከደለልና ከቆሻሻ የማጽዳት ስራ ይከናወናል። የአዲስ አበባ ከተማ መንገዶች ባለስልጣን የህዝብ ግንኙነት ዳይሬክተሩ አቶ ኢያሱ ሰለሞን ይህ ችግር ሀገርን በርካታ ውጪ የሚያስወጣና ለኪሳራ የሚዳርግ ተግባር መሆኑን ያነሳሉ። በዋናነት ለአስፋልት መንገዶች ብልሽት፣ ለሌሎችም የመንገድ አካላት ብልሽት ምክንያት ከሚሆኑ ጉዳዮች መካከል አንዱ የድሬኔጅ መስመር ብለን የምንለው የተፈጥሮ ውሃ መፋሰሻ መስመሮች በተለያየ ምክንያት ጉዳት የሚገጥማቸው ስለሆነ ነው። መንገድ ሀብት አጠቃቀም ጉድለት ላይ ያሉ ከፍተኛ ችግሮች ስለነበሩ በተለይ ደግሞ በድሬኔጅ መስመሮች ውስጥ ደረቅ ቆሻሻዎች በተደጋጋሚ የሚጣሉባቸው ሁኔታዎች ስለነበሩ እነዚህን ከግምት ውስጥ በማስገባት ውሃ መፋሰስ ሁኔታ ለማስተካከል በሚያመች ደረጃ በየአመቱ በርካታ ስራዎች ሲሰሩ ቆይተዋል። እስከ 400 ኪሎ ሜትር አካባቢ የሚደርስ የድሬኔጅ መስመር ጽዳትና ጥገና ስራ በየአመቱ ሲከናወን ቆይቷል። ይህን ችግር ለመቅረፍና ሀገርን ከኪሳራ ማህበረሰቡንም ከአደጋ ለመታደግ ነዋሪዎች የጎርፍ አደጋ ለመከላከል የፕላስቲክ ብልቃጦችን፣ የግንባታ ምርቶችንና ደረቅ ቆሻሻዎችን ወደ መንገድ ዳር ቦዮች ከመጣል መቆጠብ አለባቸው። በተጨማሪም የቤት ውስጥ የቆሻሻ ፍሳሽን ከዝናብ ውሃ ማስወገጃ መስመር ጋር አለመቀላቀልና ክፍት የሆኑ የማንሆል ጉድጓዶችን ለባለስልጣኑ በፍጥነት ማሳወቅ እንደሚያስፈልግም የአዲስ አበባ ከተማ መንገዶች ባለስልጣን የህዝብ ግንኙነት ዳይሬክተሩ አቶ ኢያሱ ሰለሞን መልእክታቸውን አስተላልፈዋል። መንገድ ሀብት አጠቃቀም ጉድለቶች በመንገድ ሀብቱ ላይ የሚያደርሱት ጉዳት ግን ከፍተኛ መሆኑን እየተመለከትን ያለንበት ሁኔታ አለና ህብረተሰቡ ሁልጊዜም እንደምንለው የመንገድ ሀብቱ ዋነኛ ባለቤትና ተጠቃሚ ነውና በየአካባቢው ያሉ መንገዶች ደህንነታቸው ተጠብቆ ተገቢውን አገልግሎት እንዲሰጡ ከማድረግ አንጻር በተለይ ወደ ድሬኔጅ መስመሮች ውስጥ ቆሻሻ ባለመጣል እንደዚሁም ደግሞ በመንገድ ዳርቻዎች ላይ የግንባታ ግብዓትና ተረፈ ምርቶችን አስቀምጦ የግንባታ ስራዎችን ባለማከናወን ሌሎቹንም በመንገድ አካላት ላይ ጉዳት የሚያደርሱ ፓርኪንግም የሚያደርጉ አካላት ከዚህ አይነት ድርጊት ታቅበው ለመንገድ ሀብቱ ደህንነት የበኩላቸውን ገንቢ ሚና እንዲጫወቱ ሁልጊዜ መልእክታችን ነው።